አማኒ ስታርታፕ ወይም ለየት ያለ አዲስ ቢዝነስ እየሰራ ያለ ሰው ብር ወይም ፈንዲንግ ከየት ያገኛል? የመጀመሪያ ኤንጅል ኢንቨስተርስ ራሳቸው ንግድ ላይ ነበሩ ወይም ቢዝነስ አሰራር የሚያውቁ ባለሀብቶች ናቸው ወይም ንግድ ላይ ያሉ ባለሀብቶች ናቸው። ሀሳባችንን ካመኑበት ኢኩዊቲ በመውሰድ ወይም አንዳንዴ በብድር ገንዘብ ይሰጡናል። የራይድ መስራች የሆነችው ሳምራዊት ፍቅሩ መጀመሪያ ላይ ኤንጅል ኢንቨስተር ነበር ያገኘችው። ሁለተኛው ቬንቸር ካፒታል ፊርሞች ናቸው። ራሱን የቻለ ቢዝነስ ነው። ቬንቸር ካፒታሊስት የሚባሉ ባለሙያዎች ያሉት ባለሀብቶች ከተለያየ ቦታ ብር ሰብስበው ብር ለሚያስፈልጋቸው ስታርታፖች ፈንድ ያደርጋሉ፣ ሙያዊ እገዛም ይሰጣሉ። ታዲያ ትርፋማነትን በደንብ አረጋግጠው ነው ዲው ዲሊጀንስ ሰርተው ነው ፈንድ የሚያደርጉት። ክትትሉም በጣም ከፍተኛ ነው። ኢትዮጵያ ውስጥ ካዛና ፈንድ፣ ሪኒው ካፒታል፣ ሌሎችም አሉ። ሶስተኞቹ በሀሳባችን የሚያምኑብን ጓደኞቻችን ወይም ቤተሰቦቻችን ናቸው። እነሱ ለማግኘት ግን መገንባት ያለብን ታማኝነት